በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ስላደረሰን ቅዱስ ስሙ የተመሰገነ ይሁን። እናታችን እመቤታችን ንጽሕት ቅድስት ድንግል ማርያም እግዚአብሔር ያከበራቸው ቅዱሳን ዕፀ መስቀሉን ቤተክርስቲያኑ ስማቸው የተመሰገነ ይሁን። እንዴት ሰንብታችኋል? እግዚአብሔር ይመስገን እኛ ደህና ነን በቸርነቱ መጠን። እንኳን አደረሳችሁ ትላለች ቅድስት ቤተክርስቲያን። እንግዲህ መዋዕለ ጾም ላይ እንገኛለን። የእመቤታችን የቅድስት ድንግል ማምላክ ማርያም የድንግል እመቤታችን የፍልሰቷን ጾም እየጾምን ነው የምንገኘው። እግዚአብሔር አምላክ ፈቅዶና ወዶ እንግዲህ ለብርሃነ ትንሣኤዋ እንዲያደርሰን በጎውን ስራ እንድንሰራ እንዲረዳን የአምላካችን እግዚአብሔር ቅዱስ ፈቃድ ይሆንልን። እንግዲህ ዛሬ መቼስ የሩቅ ቅርብ የቅርብ ሩቅ የሚባል አለ። እንግዲህ የቅርብ ሩቅ ያለውና እንግዲህ መልእክት በዚህ ሊደርሳችሁ ግድ ብሏል። በአንዳንድ ወቅታዊ ጉዳዮች ላይ ጥቂት ነገሮችን ለማለት ያክል ነው። በተለይ ይሄ ወጣቶችን ከወጣቶችም ተማሪዎችም ከተማሪዎችም የዩኒቨርሲቲ ከዩኒቨርሲቲ ውስጥ ያላችሁ በተለይ ግቢ ጉባኤ ተማሪዎች የሆናችሁ በመጀመሪያ በጣም ችግር ያለበት ስፍራ ላይ ያላችሁ እግዚአብሔር ችግሩን እንዲያረቅላችሁ እንመኛለን፣ እንጸልያለን፣ ፈጣሪያችን እንለምናለን። ከዛ ውጭ ግን የዛሬ ትልቅ ምክንያት የሆነን ዩኒቨርሲቲዎች ላይ ወይም ከፍተኛ የትምህርት ተቋማት ላይ ስንገባ ብዙ ጊዜ የትምህርት ተቋማት ሰው መቅረጫ ናቸው እንጂ ሰው ማበላሻ አይደሉም። አሁን ግን ስንመለከተው አብዛኛው ትውልድ መንገድ እየሳተ አብዛኛው ትውልድ የማይሆን ነገር ውስጥ እየገባ ያለው ዩኒቨርሲቲዎች ላይ ነው እና ብዙ የማይገቡ ነገሮችን እናያለን። በተለይ አንዳንዴ ሰው ክርስቲያን ሆኖ ሊያደርጋቸው የማይገቡ ነገሮች አሉ። በእርግጥ እናውቃለን፣ ግቢ ጉባኤ ሲገባ ዩኒቨርሲቲዎች ውስጥ ሲኮን ብዙ መልካም ነገሮች አሉ። መልካም የሚባሉ መልካም የሚያሰኙ የሚያስደስቱ ብዙ ነገሮች እንዳሉ እናውቃለን። ትምህርት ትማራላችሁ፣ እውቀት ትይዛላችሁ፣ ከዛ ደግሞ ትመረቃላችሁ፣ ከዛ ስራ ትይዛላችሁ። ይሄ ሁሉ ሆኖ ግን ማወቅ የሚገባን መሰረታዊ ሁለት ነገር አለ። የመጀመሪያውና እንድናስተውለው የሚያስፈልገው ነገር አንድ ሰው በዚህ ዓለም ሲኖር ስኬታማ የሚባለው ሐኪም ስለሆነ፣ ዶክተር ስለሆነ፣ ፓይለት ስለሆነ፣ የሆነ እውቀት ስላለ፣ የሆነ ገንዘብ ስላለው አይደለም። መጀመሪያ ሆኖ ኢትዮጵያ የቸገራት ሰው ነው። ሐኪም አላጣችም ኢትዮጵያ፣ መሐንዲስ አላጣችም፣ አውሮፕላን የሚያብር አላጣችም፣ ፖለቲከኛ አላጣችም። ያጣችው ሰው ነው። ሰው የሆነ ሐኪም፣ ሰው የሆነ አውሮፕላን አብራሪ፣ ሰው የሆነ ፖለቲከኛ ነው ያጣችው። ስለዚህ ከምንም በፊት መጽሐፍም እንደሚል ሰው መሆን የተገባ ነገር እና ሰብዕናን ለመቅረጽ ደግሞ ከክርስትና የተሻለ ሰብዕናን የሚቀርጽ የለም እና ክርስቲያን ሆናችሁ ክርስቲያን ሆነን በጎውን ዓላማ አድርገን ከገባን በኋላ በአንዳንድ ምክንያቶች የሚሰሩ ነገሮችን ያለው በመጀመሪያ ደረጃ በምንፍቅናው በምኑ የሚፈትኗቸው ሰዎች እንዳሉ አውቃለሁኝ። ከሱ በከፋ ግን ሰይጣን ሳይፈትነን፣ ጠላት ሳይፈትነን፣ ማንም ሳይፈትነን በተለይ 3ኛ ዓመት 4ኛ ዓመት 5ኛ ዓመት የምትሆኑ ተማሪዎች እንደየጊዜያችሁ ራሳችሁን ለማዝናናት የምትሄዱባቸው በጣም ያልተገቡ መንገዶች እንዳሉ አያለሁ። ሁላችንም ዩኒቨርሲቲዎችን አይተን ሁሉን ነገር አይተን ያለፍን ማለት የማናውቀው ነገር አይደለም። አንዳንዴ ዘመናዊነት ሲባል ምንም የማናውቀው ዘመናዊነት የለም ማለት እንዳልኳችሁ ያው የሚዲያ ሰውም ስለሆንኩኝ ብዙ ነገር አውቃለሁ፣ ብዙ ነገር ያለውኝ ውጭ ያሉ ዩኒቨርሲቲዎች ላይ ኮሌጆች ላይ ምን እንደሚደረግ ነገሮች ዛሬ እናንተ የምታደርጓቸው ካለባበስ ካካሄድ የምታደርጓቸው ነገሮች ዛሬ ጌይና ሌዝቢያን የሆኑ ወይም ግብረ ሶዶማዊ የሆኑ ሰዎች ትናንት ይህን ሲያደርጉ ቀላል ነበር። ለመዝናናት ተብሎ የተጀመረ ነገር ነው መጨረሻው ሰዶማዊነት የሚሆነው። በግልጽ እንነጋገር ከተባለ ዩኒቨርሲቲዎቻችን የዚህ ነገር ተጠቂ እንደሆኑ መቼም ታውቃላችሁ። እና በተቻለ መጠን ቢያንስ አንዳንድ ኢቨንትስ ሲኖሩ ወይም አንዳንድ ክዋኔዎች ሲኖሩ መዝናናት እንኳ ካለባቸውም ቢሆን እግዚአብሔርን ያልረሳ ሰውነትን ያልረሳ መሆን አለበት። አሁን አንድ ሰው ዝናናለሁ ብሎ እንዴት ነው መልበስ ያለ? በመጀመሪያ ደረጃ ሰው በልብሱ ነው የሚዝናናው። ሰው በስርዓት ለብሶ መዝናናት አይችልም። እንደው በመጀመሪያ መዝናናት የሚለው ራሱ ጥያቄ ምልክት ውስጥ ገብቶ ምንድነው መዝናናት? በራሱ ጤነኛ አስተሳሰብ አይደለም። መዝናናቱ አይደለም መጥፎ፣ ግን ለመዝናናት ምዕራቡ ዓለም የሰጠውን ትርጉም ይዘን ተከትለን እኛ ምዕራቡ ዓለም የሚያደርገውን ካላደረግን አልተዝናናንም። እንደ ኢትዮጵያዊ መዝናናት አይቻልም። እንደ ክርስቲያን አይቻልም። በስርዓት ለብሶ በስርዓት ጎርሶ በስርዓት ጠጥቶ አይቻልም። ይቻላል እኮ
ለምንድን ነው የምዕራቡ ዓለም አጋንንት ያስተማራቸውን የምዕራቡን ዓለም ካላደረግን የተዝናናን የማይመስለን? በዛ ላይ ተመራቂዎች ካውንት ዳውን ይላሉ 100 ቀን ሲቀሩ እንደዛ ምን ለመሆን ነው? እኔ በነገራችን በዚህ ዘመን መመረቂያ ያን ያክል ያስደስታል እንዴ? የሰው ልጅ ሊያስደስተው የሚገባ የገነባው ስብዕና ነው እንጂ አንድ ቀን የሆነ ጥቁር ካባ ጥቁር ቆብ ጭንቅላት ላይ አድርጎ ሁላችንም አይተነዋል። ከአንድ የሞለት 3 አይተነዋል። በጣም እኔ አሁን አፍራለሁ ወደኋላ ተመልሼ ምርቃን ቀን መገኘት የራሱ አሁን ሳስበው ያሳፍረኛል። ምን ላደርግ ነው የሄድኩት? ምንድን ነው መመረቅ? የሰው ልጅ ሊያሳስበው የሚገባ ነገር ሰብዕናው፣ ሊያሳስበው የሚገባ ነገር ክርስትናው። እሰቡት እስኪ ሀገራችን ያለችበትን ሁኔታ እስኪ ተመልከቱ። ቤተክርስቲያን ተመልከቱ እስኪ ወጣቶችን ያለንበትን ሁኔታ። ስለዚህ በተቻለ መጠን ከላይ ከፍ ብለን ትልቁን ነገር መንግስተ ሰማያትን እወቁት። ዶክተርም ብትሆኑ ትሞታላችሁ፣ ፖለቲከኛም ብትሆኑ ትሞታለች። ከሞት የሚያስቀራችሁ የለም። በመቃብር አፈር ከመሆን ከመበስበስ የሚታደጋችሁ አታገኙ። ስለዚህ ከሰማይ እስኪ የእግዚአብሔርን መንግስት እናስብ። እስኪ አስቡ። የእግዚአብሔርን ቅጣቱን ቅጣቱንም እናስበው። እስኪ ገሃነመ እሳት እናስበው። ከሰማይ ሞትን እናስብ። እስኪ ከምድር ደግሞ እስኪ መልካም ሰው፣ መልካም ኢትዮጵያዊና መልካም ክርስቲያን ስለመሆን እናስብ እና እንዲያው አደራ የምንላቸው የምንመለከታቸው ነገሮች አሉ። በተለይ ዩኒቨርሲቲዎች ላይ እንዲያው እኔ በግልጽ ዳታ ነገሬን ካላችሁ ዳታ ልነግራችሁ እችላለሁ። ዩኒቨርሲቲዎቻችን ጠቅላላ የሶዶማውያን መፈንጫ እንደሆኑ እናውቃለን። የማናውቁንን አይደለም። መንግስት ወይ ሌላ የሚመለከተው አካል ዝም ስላለ አይደለም። የምናውቀውን ያክል እናውቃለን። ስንት እህቶቻችን ጽንስ እንደሚያስወርዱ እናውቃለን። ስንት ከጎንደር ዩኒቨርሲቲ እስከ አዲስ አበባ ዩኒቨርሲቲ፣ ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ዩኒቨርሲቲዎቻችን ላይ ምን እንደሚሰራ እናውቃለን። ከዚህ ሁሉ ቆሻሻ ነገር ለምን እንገባለን? የተሻለው ነገር ምንድን ነው? መልካሙን ሰብዕና መገንባት ነው። የተሻለው ነገር ምንድን ነው? ክርስቲያን ሆኖ መገኘት ነው። ምን ይቀርብናል? ምን ይጎልብናል? ለምሳሌ አለባበሳችሁን ተመልከቱ። ለምሳሌ የሆነ ኢቨንት ይኖራል ዩኒቨርሲቲ ላይ የዚህ ቀን የምናምን ቀን የጀንትልማን ቀን የምትሉት አለ። ኦኬ እሺ ይኑር። ግን ያንኑ ቀን በስርዓት ለብሶ ማክበር አይቻልም? መራቆትን ምን አመጣው? በቅጡ የባህል ልብስ ብትለብሱ ምን ችግር አለው? የፈረንሳይ ክራቫት ከምታደርጉ አሁን ክራቫት ለብሶ ሱፍ መልበስ እኮ ራሱ ብርቅ እየሆነ ነው። ምክንያቱም እሱ በስርዓት ነው፣ አካል አያጋልጥ። እህቶቻችን ወንድሞቻችንም ቢሆን ምን አለ በስርዓት ብንለብስ ምን ችግር አለው? በእግዚአብሔር ፊት ያስከብረናል። እስኪ እንደዛ ለብሳችሁ የሚያከብራችሁ ማን ነው? አሁን ራቆትሽን ሆነሽ ማን ነው የሚያከብርሽ? ውሻው ነው የሚያይሽ። የሰው አይን እኮ የውሻ አይን ነው። ምን ያደርጋል? እና ልብስ ለማውለቅ እኮ ዘመናዊነት አይጠይቅም፣ ማበድ ነው የሚጠይቀው። ይህ እኮ ዘመናዊነት አይደለም፣ ወይም ትልቅ የአዋቂነት መለኪያ ነገር እኮ አይደለም። ይሄ ሰው ልብስ ለማውለቅ እኮ ዩኒቨርሲቲ መግባት ዩኒቨርሲቲ የሚገባው ሰው ማቹርድ ለመሆን አይደለም፣ የተሻለ ሰብዕና ለመገንባት አይደለም። አንድ ወንድም የሚለው ነገር አለ። ፋሲካ ደረሰ፣ ሰው ወጥቶ ሲጠጣ ሲሰክር ያመሻል። ወጥቶ ለማደር ወድቆ ለማደር ለመስከር እኮ ፋሲካ አያስፈልግም። የሆነ ኢቨንት አያስፈልግም እኮ ልብስ ለመራቆት። እኔ አሁን ራቁቴን መሆን ከፈለኩ ማን ይከለክለኛል? ምን ራቁቴን ወጥቼ እሄዳለሁኝ? ማበድ ነው የሚጠይቀው ከልብስ መራቆት። ስለዚህ አንድ ክርስቲያን፣ አንድ የሰው ልጅ፣ አንድ ኢትዮጵያዊ ምንም ጉዳይ ኑር በስርዓት ነው መልበስ ያለበት። ከሁሉ በላይ የሚያስገርመው በሰርግ ምክንያት ልብስ ይወለቃል አሉ ሲባል ሰማን እና ተቆጣን። ብዙዎችን ለማስተው ሞከርን። ደግሞ አሁን ጭራሽ በኢቨንት እየተመካኘ ማተብ ታወልቃላችሁ ሲባል ደግሞ እንሰማለን እና እሱ ነገር ትንሽ አስቸጋሪ ነው እና ነገሮችን በስርዓት ብናያቸው ብናስተውል፣ ማተብ ባናወልቅ፣ ማተብ የምናወልቅበት ምንም ምክንያት የለንም። ምንም። አንድ እውነት ልንገራችሁ፣ ማተባችሁን የበጠሳችሁት ቀን ጋኔን አናታችሁ ላይ እንደሚያድርባችሁ እኮ ተመልሶ መንፈስ ቅዱስ እናንተ ጋር ይመጣል። ከባድ ንስሐ አለባችሁ። ማተባችሁን በምንም ምክንያት ይሁን ያወለቃችሁ ሰዎች ከባድ ንስሐ አለባችሁ። አልቅሳችሁ ነው መንፈስ ቅዱስ የሚመለሰው፣ አይመለስም። ይህን ማወቅ አለባችሁ። ስለዚህ እባካችሁ ማተባችሁን አታውልቁ። እንዴ ሰው ተገዶ እንኳን ማውለቅ የሌለበትን አንገቴ በሰይፍ ይቆረጣል አውልቅ ስንባል እንኳን አናውልቅ የምንል ሰዎች እንዴት ላለባበስ ተጭንቅን ማተብ እናውልቃለን? ይሄ በጣም ያልተገባ ነገር ነው። ሌላኛውና ሶስተኛው ነገር ከመጠጥ ጋር የተያያዘ ነው። ቤተክርስቲያን ስለ መጠጥ ያላት ትምህርት ይታወቃል። መጀመሪያ ደረጃ መጠጥ ያን ያክል አስፈላጊ ነገር አይደለም። ይህን ያክል አስፈላጊ ነው ብሎ ከታያችሁ ግን ለምን በስርዓት አይሆንም? ሰው እንዴት በመጠጥ አመካኝቶ ሁለት ያልተገቡ ጸያፍ ስራዎች እንደምትሰሩ እናያለን፣ እንሰማለን። እሱ ምንድን ነው? አንደኛ ወጥቶ ማደር። እስኪ ሰቡት፣ አንድ ወጣት
ከሚያድርበት ከማረፊያ ወጥቶ አደረ ማለት ምንድን ነው የሚጠብቀው? ለመሆኑ ያ ተወጥቶ የሚታደርበት ቦታ የማን ነው ንብረትነቱ? ማን ነው ባለቤቱ? ጭፈራ ቤት ነው? ከማን ጋር ነው የሚታደረው? ወጥቶ ማደር አንድ ስህተት። ለምን ይወጣል? ከወዳጅ ቤት ለማደር፣ ቤተክርስቲያን ለማደር፣ እንግድነት ለማደር፣ እሱማ ስርዓት ነው፣ ወግ ነው። ወጥቶ የሚታደረው ጭፈራ ቤት ነው? ወጥቶ የሚታደረው መዝናናት በሚል ስም ከአጋንንት ጋር ለማደር ነው? አለ ሰዓት እየሄዱ ጅብን ነገረኛ ያሰኛሉ የተባለው ነገር ደግሞ አሁን እንደምታውቁት ማፈን መተፋፈን ደግሞ አሁን ብርቅ ነገር ሆኗል። ባለፈው ሰው ታፈነ ተብሎ ሰው ሁሉ ገንዘብ እኮ ልመና ሁሉ ሰልችቶናል። ስለዚህ ምን አለ ጥንቃቄ ብናደርግ። ስለዚህ ስካር ሰው እስኪ ሰው ሰክሮ ወድቆ ሲያደር ከዚህ በላይ ምን ውርደት አለ? እንደው ከክርስትናው በፊት እንደው ዝም ብሎ አስቡት እስኪ፣ እንደው ሰውነታችንን እሰቡት እስኪ። ተዋርደናል እኮ በቁማችን። ስለዚህ የዚህ መልእክት መሰረታዊ ዓላማ ወጣቶች በተለይም ክርስቲያኖች ከክርስቲያኖችም የዩኒቨርሲቲ ተማሪ ሆናችሁ ከዩኒቨርሲቲ ተማሪም ከፍሬሽማን ይልቅ በተለይ ወደ ምርቃቱ ዓመትም 2 ዓመትም 3 ዓመትም የቀራችሁ ወይም ደግሞ ተመራቂ ነን በሚል የማይገባ ነገር የምትሰሩ ሰዎች አንድ እውነት ማወቅ አለባችሁ። በሳቅ የገባ ሰይጣን በልቅሶ አይወጣም። በአንድ ቀን ስህተት ምክንያት ዘላለም ስታለቅሱ ትኖራላችሁ። ሰብዕና ሲናድ አይታወቅም፣ ሲገነባ ግን መከራ ነው። ስለዚህ አለባበሳችሁን፣ ማተባችሁን አስቡበት፣ አጥብቁ፣ ስርዓት ያዙ። ቀላሉን ነገር ማለት ሰው ማተቡ ለመበጠስ እኮ ደቂቃ በቂ ነው። ሙያ አይደለም እኮ ማተብ መበጠስ ሙያ አይደለም እኮ። ልብስ ማውለቅና ጋጠ ወጥ የሆነ አለባበስ መልበስ እኮ ሙያ አይደለም። ለምን አሁን እናንተ እንደዚህ ለመንገር ያን ያህል ጥረት አያስፈልግም። እኔ በግልጽ ልንገራችሁ፣ ሙያ ካላችሁ እነዛ መጥፎውን ነገር የተማራችሁባቸውን ሰዎች መልካሙን ቴክኖሎጂያቸውን ያዙ። የሕክምና ሰዎች ከናችሁ ሕክምና የት ቴክኖሎጂ ላይ እንደደረሰ ተማሩ እስኪ። ቁጭ ብለህ ስንት ነገር አለ እኮ። እኔ አንዳንዴ አሁን በሙያ ደረጃ ያላችሁ እዚህ ከምትማሩት እስኪ አስቡ፣ ስንት ሜዲካል ፋክትስ ዓለም ላይ በየቀኑ አሉ እኮ። ሐኪሞች ከሆናችሁ መሐንዲሶች ብትሆኑ ሌላም ሙያ በፈለጋችሁት ሙያ ብትሆኑ ስንት እውቀት ባለበት ጊዜ ላይ ለቆሻሻ ነገር መሽቀዳደም ምን ያደርጋል? በእግዚአብሔርም በሰውም ፊት ለቆሻሻ ነገር ምን ያደርጋል? ይሄ ኃይለ ቃል አንዳንዶቻችሁ ላይ ያስደስታችሁ ይችላል። እንዴት እንደዚህ ይናገረናል? እናገርሃለሁ። ምክንያቱም የወረደ ነገር እያደረግክ ነው፣ የወረደ ነገር እያደረግሽ ነው። እስኪ ከኔ ተሽለ ተገኝ። ምን ዘመናዊ ነገር አለ? አንተ የተለየ የምታውቀው ነገር፣ አንቺ የተለየ የምታውቀው ነገር። ይሄ እኮ የምትሰሩት ነገር ቆሻሻ ነገር ነው። በጣም ቆሻሻ ነገር ነው። መስከር ቆሻሻ ነገር ነው። መራቆት ቆሻሻ ነገር ነው። ማተብ መበጠስ ቆሻሻ ነገር ነው። ከቤት ወጥቶ ሲንዘላዘሉ ማደር ቆሻሻ ነገር ነው። ሰብናን የሚያቆሽ በዚህ ማን ተሸለመ? በዚህ የተሸለመ ሰው አለ? በምድረ ሰማይ ተሽሎ መገኘት ነው ዋናው ነገር። ዋናው እውቀት ላይ አጥብቅ፣ መንፈሳዊነት ላይ አጥብቂ። ይሄው ነው ዛሬ የፈለግኳችሁ ሁላችሁንም፣ ይህንን መልእክት የምትሰሙ ሁላችሁንም ለዚህ ነው። ተግሳጽ ነው፣ ኃይለ ቃል ነው። ምክንያቱም የተገባ ስለ ወደፊትም እንዲህ ያሰባችሁ ሰዎች ካላችሁ ወደኋላ የሚያደርጋችሁ ንስሐ ግቡ። ወደፊትም ያሰባችሁ ካላችሁ ከስራችሁ ከሀሳባችሁ ተጸጸቱ። የተገባ ነገር አይደለም። እግዚአብሔር አምላክ ይህንን ካደረጋችሁ መጽሐፍ እንደሚል ይታረቀናል። መጽሐፍ እንደሚል ጸጋውን ይሰጠናል። መጽሐፍ እንደሚል ይምረናል። መጽሐፍ እንደሚል ነገ በምድርም በሰማይም የተሻለ ሕይወት ይኖረናል ማለት ነው። እና ይህን ልላችሁ ፈልጌ ነው። እንግዲህ እግዚአብሔር አምላካችን ሀገራችን ኢትዮጵያን ቅድስት ቤተክርስቲያንን ሰላም ያደርግልን፣ በምሕረቱ ይጠብቅልን። የእመቤታችን የድንግል ማርያም ጣዕመ ፍቅሯ፣ ሰላሟ፣ ረድኤቷ ይደርብን። ከንጹሐን ከቅዱሳን በረከት ያሳትፈን። በኃይለ መስቀሉ ይጠብቀን። በሰላም በምሕረት በቸርነት ያገናኘን በምሕረቱ። እንግዲህ ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን።